ቆቀር ግን ቆቀር ምንድን ነው የሚባለው በእናንተ በየአካባቢያችሁ ማለት ነው? እኔ የማውቀው ማለት ነው ኮኮ ምንድን ነው ቆቀር ምንድን ነው ስሙ? ብስኩት፣ ጮርናቄ፣ አዲስ አበባ ጮርናቄ፣ ብስሚላ ጮርናቄ ነበር መሰለኝ የሚባለው። ሌላ ደግሞ ምን ነበር? ቆቀር፣ ጮርናቄ እና ብስኩት። ሌላ አንድ አለ የሚባል ወይ ረሳሁት። ብቻ ጨርስ ሶስት ነበር የማውቀው። በቃ ሶስት ነው። ቆቀር፣ ጮርናቄ፣ በቃ ብስኩት። እና ናፍቆቴ አምሮቴ ላውጣ እንደ ሀገርም ባይሆንም ጣዕሙ ባይመጣም ብቻ እንደዚህ አምሮታችንን እናውጣ ባለን ነገር ማለት ነው። በተለይ እኔ ውጪ ተገዝቶ የሚበላው በጣም ነው ደስ የሚለኝ ማለት ነው። በጣም ነው የምወደው። በተለይ በቃ ድርቅ ሲል በጣም ነው የምወደው። እንደዚህ ድርቅ ሲል በጣም ነው ደስ የሚለኝ ማለት ነው። ውጣ የመጨረሻ ነው ይሄ ማለት ነው። ያ አላስ ይሄን ይመስላል። እንብላ ነው። ሻይ ተፈልቶ የቅመም ሻይ ተፈልቶ ማለት ነው። ጠፋ አላስ የቅመም ሻይ አፍልተን መብላት ማለት ነው። እንብላ እላችኋለሁ። ቆቀር፣ ጮርናቄ፣ ብስኩት፣ ፓስቲኒ ነው የሚባለው አንዱ። ፓስቲኒማ ሌላ ነው። ፓስቲኒ የሚባለው ሌላ አሰራር ነው። ፓስቲኒ የሚባል አለ። ግን ይሄ ፓስቲኒ የሚባለው እንደዚህ ጥፍጥፍ የሚደረግ ነው። እንደዚህ እንትን አይልም። እንደዚህ አይሆንም። ያቃጥላል። ሲበርድ በቃ መብላት ነው። ቃ ብለዋል። ሹፉ እንደዛ እላችኋለሁ። ሰርታችሁ ብሉ። ያው መዳም የለችም። እንደዛ መዳም ካለች ደግሞ አይመችም። አሁን እያጸዳሁ ነው ቤት እዚህ ጋር ፈራርሼ እያጸዳሁ ነው። ሹፉ እያፈራረስኩ ሳሎኑ እያጸዳሁ ነው። እዛ ጋር ትላንት አጽድቻለሁ። ትላንት ጨርሼ አሁን እዚህ ጋር ነኝ። የልጅ ቤት ደግሞ ወላሂ በጣም ከባድ ነው። ልጆች ያቆሻሉ። ሶፋው ሳይቀር ሁሉም ነው የሚያቆሹት። ያጸዳዳህ ነው። እዚህ ጋር አንድ ስልክ ያለ እና እወዳችኋለሁ። ሰላማችሁ ይብዛ።